Hey ማኪዬ ወይ ጓደኛዬ አንቺ ቆይ ለስሙ አንደኛ ሚዜ ነሽ ስልኬን እንኳን አትመልሽልኝም ስመጣ ነግርሻለሁ የት ሆነሽ ነው አንቺ Addis is getting bigger so I'm confused የት ነው ያለነው መኪና ውስጥ ምን አልከኝ እኔ ነው ቦኔ ነው ያለነው ቦሌ ነው ያለነው ይልሻል እኔ ጸጉር ቤት እየሄድኩኝ ነው እዛው አካባቢ ነኝ በቃ መጣ Sorry Hello Please አንዴ ወደ ውስጥ መጣን እሺ ይቅርታ ማትታጠቢ ከሆነ አንድ ሰው ልጣ No የቧንቧ ውሃችሁ ለጸጉሬ ስለማይስማማኝ ነው ምን ነው አጣደፍሽኝ ያስቸኩልሻል ይቅርታ እዚህ ጋር ቆምኩት እኮ ለስራ ነው Excuse me እና እየተቆጣሽኝ ነው ምን አይነት ኤቲክስ ነው ገንዘብ ከፍዬሽ መሰለኝ የምትሰሪኝ ገንዘብ የከፈልሽው ልትሳደቢ ነው እንዴ Are you kidding me ማናጀር የለም እዚህ ቤት Hey ና እቺ ሴትዮ የሚያባረራትን ማናጀር አምጣልኝ ሲያባረራት ልክ ትገባለች ጥሩና ያባረኝ You gotta be kidding me ነምሲ ምንድነው እንዴ በሃይላንድ ውሃ እኮ ነው ካልታጠብኩ የምትለው ይኸውልሽ ጀለት ልጅቷ ወፈፌ ናት ነቅላን የመጣችው አሁን ራሱ ኪኒኑን ረስቼ ነው የመጣሁት እንጂ መዋጥ ነበረባት Hey now I got እዛ ጥግረራ ምናምን ቢል አቀጃብሯቸው በገንዘብ ስለሚገዙ ሰው ሁሉ እንደሱ ነው የሚመስላቸው አንቺ ብቻ ላሻ ብለሽ ሽቀላሽን ሸቅ ኦኬ አንተ መሰለኝ ማናገር በቃ ይመችሽ ያራዳልሽ ተፋቻት በርከት አድርገህ ገሰና አይ ጓደኛዬ እኔ ምንሽ እንዴ ነው የምትኖሪው እንዴ ነው ዲል የምታረጊው እዚህ ሀገር ተረጋጊ እስኪ ይልቅ ሁለተኛና ሶስተኛ ሚዜና ማን እናድርግ አንቺ ግን ለምንድን ነው ስልኬን ያላነሳሽልኝ ሲኒማ ቤት ሆኜ እኮ ነው ሲኒማ ቤት እዚህ ሀገር የሚሰሩትን ሪዲኩለስ ሙቪ ለማየት ጊዜሽን ታጠፊያለሽ ይልቅ ልጁን እንዴት እንደወደድኩት ሀብታም ነው ምን ይሰራልኛል ሀብት እኔ ጸባይ ነው ማፈቅረው ውሪሚን ጸባይ ቤት ይሆናል ጆልቤ ይሆናል መኪና ይሆናል don't be fool ይልቅ መቼ ልታገቢ ያሰብሽ እሱ እንኳን ገና ነው አሁን አንተ የጨርቆስ ልጅ ነህ እኔ ማቀው የጨርቆስ ልጅ ደም ሳይነካው ሶርቡስ ገብቶ የመጣ ችሎታ ያለው ነው አረ ባቡጂ ዘነብክበት እንዴ ዶፉን አወረድክበት እኮ እንዴ ቅስም የሚባል ነገር አለ ይሄ ለራሱ ትልቅ ሆኖ ስታዩ ባዶ እኮ ነው ዝጊ አንቺ ምን ትመስላለች እንዴ ባስጠለል አባራባልኩ ባቡጂ ጎርፍ ልቃቅበት ያን ሁሉ ቻፓ ለቀብሮ ትገጫለህ ካች ምን ሆናል እና በቃት ሙር ተከልሜ እዚች አግዳሚ ላይ ላሽፋት ነው ሐራም ዘዴ ባቡጂ ሜሬ ዝንዴጊ ቸልቴ ሆታይ ዝም ብለ ወይ ባትፈልሽ ይጆርዛ ይሄ ለቀማንድሽ ነው ወደዛ እኔ ምለው ግን እንዴት ነው እዚህ ሀገር እንዴት ነው ግን የአይምሮ ወቀጣ ምናምን ነገር አለ አይደል እንዴት ነው ከዚህ የተሰረኩት ነገር የለም እዛ ምንሽ ይዘረፋል አራካች ልቅልቅ ደድ እኔ እዛ ደቅ በስስቅ ስሾፍ ምናምን እስክሪኑ በጠቅላላ እኔ ላይ አልሆነም ካች አረ የመጫ አይደለም ምን አልኩ የሀገራችን የሲኒማ ኢንዱስትሪ ችግር ምንድነው ያልኩት ምንድነው ቻለው ጃንዋሪ ተርጓሚ ሾካካ እዛ መለጠፍ ነበር ዝም ብለሽ ፖስተርሽን ለጥፊ ካችን ኒዳቦ እኔ ላይ ጋራ ባራችሁብኝ ምንድነው ይሄ ውሃ ንገሪያት ውሃ ውሃ እንዴ ምን ላርገው ይሄን ሁሉ
ማለት ግዛ አልሽኝ ገዛው። አጠፋው እንዴ? ይሄ ልጅ ሊያሳብደኝ ነው? ኧረ ነፍሴ ሳታብጂ ይመለሳል እንዴ? ማንም ይመልስልህ ከገዛ በኋላ? ይኸውልሽ እኛ ሀገር ጭውቴው በህግ ሳይሆን በፍቅር ነው። እሺ ደግሞ እንደዚህ አይደረግም፣ መልስ ነው የሚባለው። አንዴ ታግዢ። እኔ ሰው የሚያደርገው ነገር ምንም ነገር አይገባኝም። I swear he's crazy. ተረጋጊ። ፊጎ እንዴት ነህ? ተመቸ? የመጬ ሰላም ነው። ፋያው እንዴት ነው? ፋያው የመጬ ነው የሚከይፉት። ተመቻችታችኋል? ጂኮ አትነፋም እንጂ ከፋያ ጋማ ተመቻችተን። በእናትህ እሷ አላሽ ብላት በቃ ለኔ ስትልና ለሼባው ስትልሽ ስታይል በቃ ቻልልኝ ወንድሜ። ካችላለሁ ደግሞ ኧረ ፋያጩ በቃ ጮልሻለሁ። አቤት ጋሼ። ኧረ ሁሉም ነገር ሰላም ነው ጋሼ። ጸጉር ቤት ነው ያለች። ሰላም ነው፣ ምንም ጣጣ የለም። ስታይል ጋሼ ስታይል። እሳት አመድ ወለደ አለች ፋናዬ። በእናትህ ቤቢዬ ይሄ ልጅ ሊያሳብደኝ ነው። ቶሎ ናልኝ። ላፍ ከሁለት ቀን በኋላ እኮ አንቺ ጋር ነኝ። ሁለት ቀን ሙሉ ቤቢ አይ ስዌር ሊያሳብደኝ እኮ ነው። አይ ኖው አም ሶሪ አጨናነቅኩ አይደል? የኔ ቆንጆ ሚቲንጉ ሊጀመር ነው። እሺ ቶሎ ደውልልኝ። ቻው ቻው ቻው። ሄይ ምንድን ነው እንደዚህ ማማር? ነገ ልብሶቻችን እናያለን። አንዱን እንመርጣለን። እሺ የነገ ሰው ይበላል። ቻው ቢግድ። ሄይ ቶሎ አድርሳትና ና። ኧረ የመጬ የምትገርም ነች። የመጬ ምን ማለት ነው? የምን ቋንቋ ነው? ምን ባላወቀ ምናምን ሜዲን እዚችው ነው። እዚችው የቂርቆስ ሰፈር ልጅ ነኝ። ቂርቆስ ነው ተወልጄ ያደግኩት። ታዲያ እዚህ ምን ታደርጋለህ? ኧረ በእናትሽ ሳራ ናት ይዛኝ የመጣችው። እኔ ከጸብ ሸሽቼ በመጣ እሳተ ነበልባል ውስጥ ሲኦል ውስጥ አልወድቅልሽ። እኔ የምልሽ ግን ጓደኛሽ ጤነኛ ነች? እንዴት? አረ የሆነ 27ማ ምናምን ያስፈልጋታል። አትፍረድባት። ሲስተሙ ነው እንደዚህ ያደርጋት። ምን ጋኔሉ? ውይ እሱ ነው የሚጫወትባት። ወይኔ እናቴ አላወኩም። እኔ የምልህ እናንተ ሰፈር ሰው ጠይቀህ ታውቃለህ? ማንሽ ነው? ሳምሶን ይባላል። ሌላ የሚጠራበት ምናምን ስም የለው? እኔ ሳምሶን ነው የማውቀው። አይ በቃ እኛ ሰፈር አይደለም ማለት። እንዴት? እኛ ሰፈር በሙሉ ስሙ የሚጠራ የለም። በቃ አንድ ቀን እናንተ ሰፈር ትመርሸኛለህ። ትቆርጠኛለህ እኮ ነው ያልሽኝ። ምን እንደሚባል ልንገርሽ? እናንተ ሰፈር አንድ ቀን እንመርሻለን ወይ ነው የሚባል። እንመርሻለን። ድጌ እንመርሻለን። አስታይ ያራዳ ልጅ ይመችሽ በእናትሽ።